አላረገዝኩም ማርገዝ አልችልም ውዴ ሆስፒታል ውስጥ የማጠች ቪዲዮ የሰራችው ልጅ እጅግ በጣም መነጋገሪያ ሆናለች። ተዘረፍን ያውም በሽጉጥ አስፈራርተው። እኔ ፍቅር ህይወት አልፈልግም ከዚህ በኋላ እውነት ጨርሻለሁ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮች ይዤላችሁ መጥቻለሁ። አብራችሁ እስከመጨረሻ እንድትቆዩ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ይሄንን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ የዛሬ ወቅታዊ ጉዳዮቻችን እንግዲህ የሳሚ እናት ቀደም ብለን እንደሰማናት ፍቅረኛ አልፈልግም ካሁን በኋላ ትዳር ይበቃኛል እያለች ነው። እጅግ በጣም ከባድ በተለይ በሴቶች ጉዳይ ላይ ለወንድ ያላቸውን ግንኙነት እየጠሉ ይገኛሉ። ለምን የሚለው ነገር አብረን ሆነን እናያለን። እንዲሁም ደግሞ እህታችን ቤታዮ እጅግ በጣም አሳዛኝ የሆነ ቪዲዮ ለቃለች። እሱን ደግሞ እናያለን። እንዲሁም ደግሞ አንድ እህታችን አለች እንግዲህ እያማጠች የለቀቀችው ቪዲዮ አለ። እሱ ብዙ ሰዎች እያነጋገረ ይገኛል። ስህተት ነው ልክ ነው የሚለው ነገር አብረን ሆነን እናያለን። የእሷ ፍላጎት ከሆነ የእሷ ነው ወይስ ለማህበረሰቡ ይጎዳል የሚለውን ነገር አብረን ሆነን የምናያቸው ጉዳዮች ናቸው ማለት ነው። ቀጥታ ወሬ አላበዛም፣ ወደ ቪዲዮ። ይድነቃሲም ምንድነው የገጠመው? እንደሚታወቀው እዚህ ቲክቶክ ላይ ማለት ነው አብሶ ደግሞ ለሾፌሮች ድምጽ በመሆን ይታወቃል። አብዛኞቻችሁ ታውቁታላችሁ። ታዋቂው ቲክቶከር ይድነቃሲም ከሰሞኑን ከባድ ነገር ገጥሞታል። እንደሚታወቀው ጅማ ላይ አንድ ላይ ነበርን። ነገር ግን እኛ በፕሌን ስንመለስ እሱ ደግሞ ትሪፕ ስለሚወድ በመኪና ነበር የተመለሰው። ሲመለስ ግን ምንድነው የገጠመው? ከራሱ አንደበት እንስማው። ለማንኛውም ወንድሜ እንኳን ፈጣሪ አተረፈክ። ተዘረፍን። በነገራችን ላይ ይህ ወንድማችን ቲክቶክ ላይ እጅግ በጣም ተወዳጅና ዜና ከሚያቀርቡ ሰዎች መሃል አንዱ ነውና እንግዲህ በሀገራችን ባለው ሁኔታ እንግዲህ ተቆጥቶ እየተናገረ ይገኛል ማለት ነው። ምንድነው የሚለው አብረን ሆነን እናዳምጠውና ሀሳብ እንሰጥበታለን። አሁን በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይቲንግ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጅን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር ያዳልጥ ነበር። አብሮኝ ያለው ዳጄ ነበር የወይን ጋዜጠኛ ከሰዎች ጋር ደዋወለምና መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ገጠመኝ። ምክንያቱም በነገራችን ላይ ብዙ ጊዜ የሚያጋጥም ነገር ነው። በተለይ ደግሞ ከኢትዮጵያ ወደ ጅቡቲ ወይም ከጅቡቲ ጭነው ወደ አገር ቤት ሲገቡ ብዙ እንደዚህ አይነት ያጋጥማቸዋል። የሹፌሮች ጉዳይ እጅግ በጣም አሳሳቢ ደረጃ ላይ እንዳለ እንግዲህ ሁላችንም የምናውቀው ጉዳይ ነው። እስኪ ቪዲዮውን ጨርሰውና እናወራለን። ከተማ መሀል መሆኑ ፊችስ ግራ ገብቶ ነበርና ፒስትል የያዘ ሰው ማስክ አደረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን ያርክ ነው ምናምን ማዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ሊትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ካይኑ ትንሽ ቀማመስን ዞር እንዳልኩለት። በነገራችን ላይ እኔ እንደዚህ አይነት ድፍረት በፊልም ነው እንጂ እንደዚህ በአጋጣሚ ይገኛል ብዬ አላስብም ነበር። ወደ ጓደኛዬ የወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔ ያው የሱንም ስልክ ተቀበል ሰዎች ናቸው ብለው የኔ አይፎን 70 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን
ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርኬ መሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዝነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ አይመለከተንም፣ ይሄ ቦታ አይመለከተንም ምናምን በማታ እንደዚህ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ግዛ ያስፈልገናል ብሎ ነው በጣም በሚገርም እንክብካቤ ያስተናግዱ ደንበላ ፖሊስ ጣቢያ አዳማ። በጣም አስቸጋሪ ቦታ ነው ማለት ነው። እንግዲህ በዛ ቦታ የሰው ህይወት አልፎ ከሆነ በጣም አስቸጋሪ ቦታ ነው ማለት ነው ያጋጠማችሁ ቦታ ላይ ማለት ነው። መቻችሁ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ በነገራችን ላይ አንዳንዴ እንደዚህ ውስጥ ቦታዎች አካባቢ ጥበቃ ይኖራል ብለው ስለሚያስቡ አንዳንዴ ማለት ነው በደህና ቦታ በምትውሉት ቦታ ላይ ይጠብቃሉ እንደዚህ አይነት ነገሮች ማለት ነውና መተማመን አይቻልም። ይህ ቦታ ጥሩ ነው፣ ለደህንነታችን የተሻለ ቦታ ነው ብላችሁ ስታስቡ እንግዲህ እነሱ ደግሞ ባልጠበቃችሁት ቦታ ለነሱ ደህና ነው ብሎ እንግዲህ በማሰብ ነፃ በሆነ ቦታ እንደዚህ ሊያደርጉ ይችላሉ። ቆሙ ሰዎች ልመክራችሁ የምችለው ምክር ይህንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ ቤት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ ጓደኛዬ ነው። ኤኒሃው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። ይህ የሚኖር ህይወት ነው ብሎ ይዘጋ ነበር ከአሁን ቀደም። እንግዲህ ጋይስ በነገራችን ላይ ጥንቃቄ ማድረግ አለባችሁ እናንተ። ይህ ወንድማችን እንግዲህ ታዋቂ ስለሆነ ነው ይህንን መረጃ ያቀረበው። እንዲሁም ደግሞ በደንብ አድርጎ ይሰራበታል ብዬ አስባለሁ በዚህ ጉዳይ ላይ እንጂ ብዙ አሽከርካሪዎች ህይወታቸው እያጡ መሆኑን እያየን ነው። ልጆች ቤቶች እንግዲህ ሰው አልባ ባል አልባ የሆኑ ነው ያሉት እና እጅግ በጣም የሚያሳዝን እንዲሁም ደግሞ አስተማሪ የሆነ ቪዲዮ ነበር ይሄ የወንድማችን ቪዲዮ ማለት ነው። እንግዲህ ጥንቃቄ ማድረግ አለባችሁ ማለት እፈልጋለሁ። በነገራችን ላይ አሁን ላይ ያለው የሀገራችን ሁኔታ እጅግ በጣም አስቀያሚና አሳዛኝ የሆነ ነገር ነው። አሁን ወጥታችሁ ሰፈር ውስጥም ቢሆን እጅግ በጣም አደጋ ውስጥ ነው እየገባ ያለው ሰው ማለት ነው ከደህንነት አንጻር እና ሁላችንም ጥንቃቄ ማድረግ አለባችንን ጎናችንን ኋላችን እያየን መሄድ ያለብን ጊዜ ነው ያለነው ማለት ነው። ባናመሽ ጥሩ ይመስለኛል። እጅግ በጣም የሚያሳዝን ነገር ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ ማሪዮ የምትባል እህታችን አለች። እንግዲህ የእሷ ቪዲዮ ቁጣ እያስነሳ ይገኛል። ምንድነው የሚለው አብረን ሆነን እናያለን። ብዙዎችን እያስደነገጠ ያለ ቪዲዮ ነው። እንዴት አስችሏት እንደቀረጸችው አላቅም። እያማጠች ነው ያለችው። ዞሮ ዞሮ በሰላም ተገላግላለች። ግን ያለንበት ሁኔታ ለሶሻል ሚዲያ ተብሎ የሚደረግ ነገር ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ። ብዙዎች ደግሞ እንግዲህ ሀሳብ እየሰጡበት ይገኛሉ። ከነዛ ቪዲዮዎች አንድ ልጋብዛችሁና ወደ ቀጣይ ቪዲዮ እንሻገራለን። ሀሳብ ሰጥተንበት ማለት ነው። እያማጥሽ ቪዲዮ የምቀርጽው እንድናዋልድሽ ከሆነ ይኸው ዝግጁ ነኝ። ላዋልድሽ አይሻል? በቃ ግፊ እስቲ። አዎ ግፊ። ትብቱ መቁረጫ አለ። ከመጣ ትብቱ በዚህ ይቆረጣል። በጣም ከጠበበም ትንሽ ጫፏ ላይ ሰንጠቅ ይደረጋል። ችግር የለውም። ከታች በኩል ነው ብለዋል። በቃ ነይ ግፊ። 1 2 3 ውፍ አጀር ግፊ። ካሜራውን ለቀሽ ብትገፊ አይሻል? እሺ ግፊ አምጪው። እኔ እንጃ ለገንዘብ ነው ወይስ ለምንድን ነው? እኔ በጣም እኮ ነው የገረመኝ ማለት እኔ እንጃ። እየመጣ ነው። ግፊ
ግፊ። ኡፍ ኡፍ ኡፍ። ተንፍሽ ተንፍሽ። ገፊ። አዎ እየወጣ ነው። ግፊ ግፊ። ትንሽ ዝቅ አድርጊ ወይ ካሜራውን በደንብ እንዲታይ አይሻልም? ና እግሯን ያዝ አንተ። ና እግሯን ያዝ አንቺ። ካሜራውን ያዢ፣ እሱ እግርሽን ያዝልሽ አይሻልም? አዎ ግፊ ግፊ በደንብ። እሺ አዎ ቀስ እያልሽ አይዞሽ አይዞሽ አይዞሽ። በቃ ብታቋርጪው አይሻልም? ቪዲዮን ይሁን። እሺ አመጪ። ግፊ ግፊ ግፊ። ቲክታክ ላይ እጅግ በጣም ታዋቂ ነች በነገራችን ላይ። አዎ እየመጣ ነው እየመጣ ነው። ቆይ ትንሽ በቃ እየመጣ ነው። አይዞሽ አይዞሽ። ሁሉን እዩልኝ ባታይ አይሻልም? ሁሉን እዩልኝ ባታይ አይሻልም? አንዳንድ የግል ጉዳይ ቢኖርሽ አይሻልም? ይዩት ይቀረጽ። እሺ ቅረጭ ቅረጭ። ግፊ ግፊ ግፊ። እንግዲህ ጋይስ ብዙዎች እያስቆጣ ያለ ቪዲዮ ነበር ይህ ቀደም ብለን የተመለከትነው። እህታችን እንግዲህ ማሪዮ ትባላለች። ብዙ ተከታይ ነው ያላት ሶሻል ሚዲያ ቲክታክ ላይ። እንግዲህ እዚህ ላይ ያላችሁ ሀሳብና አስተያየት ምን ይመስላል? ምናልባት አንዳንድ ነገሮች ፈረንጆች ቢሆኑ እነዚህ አደጉ የምንላቸው አገሮች ላይ ቪዲዮ ይለቃሉ። እንደዚህ ነገር በመውለድ ላይ ያሉ ሪከርድ አድርገው ይለቃሉ። ለትምህርት ብሎ ማለት ነው ያለው የእናቶች ችግር እንድንረዳላቸው ማለት ነው። ጥሩ ነገር ነው። ነገር ግን እዚህ እህታችን ደግሞ እንግዲህ በሀገራችን በመሆኑ ይመስለኛል እሷ ውጭ ሀገር ነው የምትኖረው። ነገር ግን ይህንን ቀርጻ መልቀቋ ብዙዎች እያስቆጣ ይገኛል ማለት ነው። እንግዲህ የእናንተ ሀሳብና አስተያየት እዚህ ላይ መስጠት ትችላላችሁ። ተገቢ ነው ወይ? እዚህ ላይ የእናንተ ሀሳብ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ሰው የፈለገውን ማድረግ ይችላል እሱ እስካልከበደው ድረስ ማለት ነው። አንዳንዴ ደግሞ ገንዘብ እንድታገኙበት የምችሉ ነገር ከሆነ ልክ ያልሆነ ነገር እንዳይሆን ማለት ነው። ለእሷም ለህይወቷም ችግር እንዳይኖርበት ማለት ፈልጋለሁ። ሌላው ችግር ያለበት አይመስለኝም። ከዚህም የባሰ ነገር ስለሚደረግ ለትምህርት ተብሎ ማለት ነው። ለክፋት እንኳን አስባው አይመስለኝም። እና የራሳችሁ ሀሳብ ማስቀመጥ ትችላላችሁ። ወደ ቀጣይ ቪዲዮ ሳሸጋግራችሁ እህታችን ቤታዮ አለች። ምን እያለች ነው? እሷ እስኪ አዳምጠን እንመለስ። እኔ ከማግባት ልጅ መውለድ ይቀለኛል። ገብርኤል ልጅ ወልጄ ከልጄ ጋር ብኖር ይሻለኛል። ማግባት አስቤው ማላቅ። ይሄ ብራባ ሰበረልህ አንሶላ ቀደደል የሚዜው ከርፋፋ በሉት ባካፋ ሚዜው ውሃ ነው ሽንቱ ውሃ ነው ሽንቱ ትመቻችኋለች ምናምን። ከዛ ደግሞ ብዙ ችጋራሞች ተሰብስበው መድረክ ውስጥ ዘንጠው ተውሰው እቁብ ገብተው ለብሰው ዘንጠው መጣው። ከዛ እኔ ቤታዬ ብሉ ጠጡ ያጣለች። በነገራችን ላይ ሰው ከማግባት በፊት የሚመጣው ነገር ነው የሚያስፈራው። ልጅ መጥቶ ከእሱ ጋር መራራጥ፣ ቤተሰብ ይመጣሉ፣ ክርስትና፣ ያ የሚያስፈራው ይመስለኛል። ደግሞ በሬው ይታረዳል፣ ጥብስ በስማም። ከዛ በቀጣይ ቀን እንግዲህ ህልም ተፈርቶ ሳይተኛ አይታደርም እና መውለድ ጥሩ ነው አስባለሁ። የማይቀር ነገር ስለሆነ ማለት ነው። ቤት ውስጥ እኔና ባሌተን ማን ጨርሻለች ገንዘብ ማን ጨርሳለ ለምን እንዲያረግ እያልኩ ስጨቃጨቅ ምን ወጣኝና የአቅማችን መስራት እኮ እኔ እና እሱ እንተዋወቃለን፣ አብረን እኔ እና እሱ እንሆናለን። አለቀ። የምንሄድ ከሆነ የሆነ ቦታ ላይ ሀኒሙናችን ፏ እንላለን። ቋቋቋቋ ለጥ ብለን እንመጣለን። ገንዘቤን ሴ ከዛ ለልጄ ለቆንጆ ትምህርት ቤት ቆንጆ ልብስ ከተማሪ በታች እንዳይሆን እያረኩ ነው እንጂ በአንዴው ገንዘቤን ሰርግ ላይ ደግሼ አንበጣዎቼ ኑና ሰብሌን ካልበላችሁ ብዬ ይሄን ማህበረሰብ ከበላ በኋላ ነገ እኔና ባሌ ላንስማማ እኮ እንችላለን። እንኳን እኛ አይደለም እንግዲህ የአቅማችን ማድረግ ነውር የለውም እኮ በየአቅማችን ብናደርግ ችግር ያለው አይመስለኝም። ቤተሰብ ተሰብስቦ የሚያደርገው ጉዳይ ወሳኝ ነገር ነው። ተለያይቶ የነበረ የሚገናኝበት እንዲሁም ደግሞ እርቅ የሚወርድበት ጊዜ ነው። እንደዚህ አይነት ጉዳዮች ወላጆቻችሁ ሆን ብለው ያበጃጁት ነገር ነው እና እጅግ በጣም ትልቅ ጥቅም አለው። ነገር ግን ከአቅማችን በላይ ስናደርገው ነው ችግር ያለበት እንጂ ጥሩ ባህል ነው እኮ። ብፁዓኖችም አልተስማሙ ሲጣሉ ከዛስ በኋላ ዋሬ የማንም
ጥብሴን እና ዱለቴን ሲከትፍ የነበረ ሰው ተጣሉ እሱን እኮ ሄደባት እንዲባል ይሄ ቴንሽን መጥፎ ነው። አልደግስም አላገባም ቆሜ ቀራታለሁ። አንቺን ያገባ ላይ ነው እንኳን እኔን አይደለም ማለት ነው አሸብርትም ተገብታለች። እንኳን እኔ ቤታን አይደለም ነብሬ ይሄ ወጣት የነብር ጣት እንኳን እንደፈለ ያለብኝ አይደለም ያችን እንኳን ምናቃትን አሰለፈች ራሱ ተገብታለች። ቆሜል እንዳለቅ አላረገዝኩም ማርገዝ አልችልም ውዴ። እንግዲህ እዚህ ጋር ነው ጨዋታው። የቤታዮ ችግር እዚህ ላይ ነው ማለት ነው። አልወልድ የምትለው እንግዲህ መውለድ ስለማትችል ነው ማለት ነው። ምናልባት ቀልድም ሊሆን ይችላል አላውቅም። ነገር ግን ቀደም ብላ የተናገረችው ለዚህ ምክንያት ነው አትወልድም እንዳትባል ነው። እንግዲህ ሚስጥር አውጥታለች ማለት ነው እዚህ ቪዲዮ ላይ። ዶክተር ነግሮኛል ማርገዝ አልችልም። ሁሉም የቲክቶከሮች ጌመሮች ብታይ ሁሉም እርጉዝ ናቸው ወልደዋል። እኔ ብቻ ነኝ መውለድ ያቃተኝ። እንግዲህ አቅተዋት ነው እንጂ መውለድ እንደምትፈልግ እታችን እንግዲህ ዛሬ ተናግራለች ማለት ነው። እጅግ በጣም የሚገርም ነው። ዞሮ ዞሮ ግን ፈጣሪ ወደ የልጅ ፍቅር የምናይበትን ጊዜ ያምጣልን ሁላችንንም ማለት ነው። ልጅ ጥሩ ነው መልካም ነው ብዬ አስባለሁ። ኑሮው ነው ትንሽ እየከበደ ያለው እንጂ ልጅ ዝምድና የሚጠላ ሰው ያለ አይመስለኝም ማለት ነው። እንግዲህ እስኪ አንድ የመጨረሻ ቪዲዮ ልጋብዛችሁ። የሳሚ እናት አለች። የእሷ ጉዳይ እጅግ በጣም መነጋገሪያ ነበር በዚህ ሳምንት። የእሷ ቪዲዮ እስኪ አንድ ልጋብዛችሁ። ከሴፉ ፋንታሁን ጋር ያደረገችው ቆይታ አለ። እኔ ፍቅር ህይወት አልፈልግም ከዚህ በኋላ እውነት ጨርሻለሁ። እኔ ማፍቀሪያን ዘግቼው አስቀምጬዋለሁ። ፍቅር ግን ተዘግቶ ይቆያል ጋይስ? አይመስለኝም። ፍቅር ዝም ብሎ የሚመጣ ይመስለኛል። ማፍቀሪያን ዘግቶ ማስቀመጥ ይቻላል? ተረተኝ እውነት ኢነርጂ የለኝም እኔ በቃ። እኔ እንደዚህ ሄጄ ከአንድ ወንድ ጋር ተዋውቂ ቤታሪ ሰላም እንዴት ነህ ምናምን ይደክመኛል። እኔ ኢነርጂ የለኝም። የልጄን ጥሩ ነገሮች ላይ በመመስረት ላይ በጣም ቢዚ ነኝ። ትዳርን ማየት የምፈልገው ልጄ ላይ ነው። ልጄ ጥሩ ባል ስታገባ በቃ ቆሜ እሷን መዳር ነው የምፈልገው። ልጄ ጥሩ ትምህርት ቤት ስትማር ሳትከራተት ዘመድ ቤት ሳትሄድ ይህን ዕቃ ጠቢ ይህን የተባለች በቃ ቁጭ ብዬ ራሱ ድሪም የማደርገው በቃ ልጄ ጥሩ ትምህርት ቤት ስትማር ማየት አይገባ። እኔ ዩኒፎርም አድርጌ እኮ ዕቃ ሳጥም ነበረ። ለምንድን ነው ግን ጋይስ በአሁኑ ሰዓት ላይ ያለው ነገር ትዳር ማድረግ እጅግ ወደ ፍራቻ የሆነ ትዳር ሲባል እንደ መጥፎ ነገር ነው የምናየው። እና ለምን ይመስላችኋል? ከሀገራችን ሁኔታ አንጻር ነው ወይ ከኑሮ አንጻር ነው ወይስ ሰውን ከመጥላት አንጻር ነው? ምንድን ነው የሚመስላችሁ እናንተ? እንግዲህ እህታችን ብዙ ችግር እንደነበረባት እናውቃለን። ከዛ አንጻር ነው ወይ? ምን ይመስላችኋል? ስለዚህ አንቺን ልጅነት የተበላሸ ያልሽው ልጅነት በልጅሽ መበቀል ትፈልጊያለሽ? አዎ በጣም። እኔ ጉዳይ አይደለም ከዚህ በኋላ መጥቶ ከኔ ጋራ ፍቅር ስለሚመሰረተው ሰውዬ ምናምን ጉዳይ አይደለም። እኔ ሃኒ ቤቢ ካሁን በኋላ አትባባይ። ኧረ በጣም በፍጹም የለም። በዘጋሽ? አዎ ዘግቻለሁ። እኔ አልፈልግም። ተዘግቶ የሚቀር ነገር አይመስለኝም። ምናልባት ጥሩ አፍቃሪ የምታገኝ ከሆነ እህታችን የማፍቀር እድል ይኖራታል ብዬ አስባለሁ። ነገር ግን ዝም ብሎ ፍቅር እንደማይመጣ ግን እኔ አምናለሁ። ፍቅር በምክንያት ነው የሚመጣው፣ በምክንያት ነው የምናፈቅረው ብዬ ነው የማስበው። ለእሷ ደግሞ ጥሩ ሰው ጥሩ ወንድ ለትዳር የሚሆን ሰው ካገኘች ትዳር የማድረግ እድል ሊኖራት ይችላል። መዝጋት አይቻልም። ዞሮ ዞሮ እህታችን ብዙ በደሎች ደርሱባታል። ከሱ አንጻር ነው እንግዲህ ይህንን ነገር እየተናገረች ያለችው ይመስለኛል። ለክፋት አስባ እንዳልሆነ እረዳለሁ። ነገር ግን ትዳር ላልመሰረትን ሰዎች ጥሩ አጋር እንዲኖረን ጥሩ ህይወት እንዲኖረን ምኞቴ ነው ማለት ነው። እንግዲህ በአሁኑ ሰዓት ላይ ያለው ትዳር የመጥላት ወይም ትዳር ጠል የሆነ ትውልድ እየፈጠረ ያለበት ምክንያት ምን እንደሆነ አላውቅም። እንግዲህ የእናንተ ሀሳብ መስጠት ትችላላችሁ ማለት ነው። ከኑሮ ውድነት አንጻር ነው ወይስ ሰው ጠልተን ነው ይህንን ትዳር የሚባለው ነገር እየጠላን ያለ ነው? ወይስ የመሰላቸት ጉዳይ ነው? ልጅ ተወለደ የሚመጣብን ችግሮች ወይም ደግሞ ዘና የማለት ፍላጎታችን ስለጨመረ ነው ወይ?
እስኪ ይህንን የራሳችሁ ሀሳብ ልትሰጡበት እጅግ በጣም ደስ ይለኛል። ብዙ ሰው ነው ትዳር ጋር ያለው ግንኙነት እያራቀ ያለው እና ምን ይመስላችኋል? እንግዲህ አገር በቤተሰብ ነው የሚመሰረተውና እናንተ ምን ትላላችሁ እዚህ ጉዳይ ላይ? የእናንተ ሀሳብና አስተያየት ብታስቀምጡ እዚህ ላይ ደስ ይለኛል። ለሁላችንም ትምህርት ይሆናል ብዬ አስባለሁ ማለት ነው። እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ቸር ያሰማን።